ከዛ ትሬሽሆልዱን ስንት ነው ያስቀምጥታል ዜድ ስኮሩን ከሰራው በኋላ ሂር ትሬሽሆልድ ቫልዩን ስንት አደረኩት 3 ነው ያደረኩት። ከ3 በላይ እንግዲህ ካለ እዚህ ቫልዩ ውስጥ ምንድነው we can consider as what እንደ አውትላየር ኮንሲደር እናደርገዋለን ማለት ነው። ቫልዩዎችን ብና አብዛኛው አይ ሆፕ 0 ፖይንት ምናምን 1 ፖይንት ምናምን አለ አይ ሆፕ አብዛኛው በቃ 0 ፖይንት በ0 በ1 እና በ0 መካከል ነው ፖዚቲቭ ነው በ1 እና ለምን አብሶሉት ቫልዩ ነው እዚህ ጋር ጀስት የተጠቀምኩት። ዜርፎር አሁን በዚህ እንደምናየው ሁሉም የለውም አውትላየር የሚባል ነገር የለውም ማለት ነው። ኢን ዘ ሬንጅ ቢትዊን ከትሬሽሆልዱ በታች ናቸው ጀስት ያሉት ማለት ነው። ከዛ ትሬሽሆልዱ 3 ነው ኢፍ እንግዲህ አውትላየርስ ክሊንድ የሆነውን ዳታ ሴት ላይ ዜድ ስኮር ከትሬሽሆልዱ በላይ ካለ ያ ነገር አውትላየር ነው ማለት ነው። ኢፍ ኖት ዜድ አውትላየር ኢዝ ኖት ኢምፒቲ ባዶ ካልሆነ ዛት ሚንስ ካለው ማለት ነው አውትላየር ናቸው ብሎ ፕሪንት አውት ያደርግልኛል። ከሌለ ደግሞ የለውም ይለኛል ማለት ነው። ፋይናሊ ግን የሰራውበት ኮለመን ለምሳሌ ኢፊስ ይሄኛውን ኮለመን ወይም ቼክ ያደረኩት ኮለመን ምናምን ከሌለ ጀስት አክቹአሊ ምንድነው የሚያደርገው ኮለመን እንደዚህ የሚባል ኮለመን የለኝም ጀስት የሚል ነገር ፕሪንት አውት እንዲያደርግልኝ ነው። ጀስት ይሄን ራንስ አድርግ ከዚህ ጋር እንደምታዩት አሁን ምንም አይነት አውትላየር የለም ብሎኛል። ምንም አይነት አውትላየር የለም። ለምን ቅድም ዜድ ስኮሩን እንዳየነው ምንም አይነት እንትን የለውም። ዜድ ስኮሩ ላይ ስናየው ከ3 በላይ ሆነ ጀስት የለውም። ግን ትሬሽሆልዱ ለምሳሌ ልቀንሰው አሁን እስቲ እዚህ ጋር ከአንድ በላይ እሺ 0 ከ0.5 ምናምን ልበል እስቲ ትሬሽሆልዱን እዚህ ሌስ አክቹአል ቫልዩ ግን ያው ሞስት ኦፍ ይሄንን ነው የሚጠቅስ 3 ነው የሚጠቀመው። ሌት ይሄንን ቼክ ላድርገው ሂር አሁን ራሱ እዚህ ጋር አውትላየር ፋውንድ ሆኗል ብሎ ሂር ያሉትን ጀስት አውትላየሮች ፕሪንት አውት አድርጎልኛል። ያሉትን አውትላየሮች ፕሪንት አውት አድርጎልኛል እዚህ ጋር እንደምናየው ማለት ለምን ትሬሽሆልዱን ስለቀነስኩት ማለት ነው ስለቀነስኩት ነው። የቀደመው ግን ስለሌለው ነው ጀስት አክቹአሊ ባክ ያደርገልኝ ነው። ካለው እነዚህ ቫልዩዎች አሁን ከሳላሪ ውስጥ እነዚህ ቫልዩዎች አውትላየር ናቸው እያለ ለምሳሌ 74309 41000 ምናምን እንደዚህ የሚሉት ቫልዩዎች ከትሬሽሆልዱ እንትን ስለሆነ ማለት ነው እነሱን ሪተርን አድርጎኝ ከሳላሪ ውስጥ እነዚህ ትሬሽሆልድ ናቸው እያለኝ ነው ማለት ነው። ዜርፎር ለሆነ ግን አክቹአሊ 3 which is a value እንግዲህ ስታንዳርድ ቫልዩ ነው ስታንዳርድ ቫልዩ ነው። ራን ስናደርግ ምንም አይነት አውትላየር የለም ብሎኛል። ፋይን አሁን ይሄንን አደረኩኝ ጀስት አክቹአሊ ይሄን እንዳገኘው ነው። እዚህ ጋር እቺኛው የመጨረሻው ኤልስ ስቴትመንት ምንድነው መሰራው እንደዚህ የሚባል ሳር ለምሳሌ ሳላሪቱ የሚል ቼክ ባረግ እንደዚህ አይነት የሚባል እንትን የለም ነው የሚለኝ ቢኮዝ ሳላሪ ኮለመን ኢዝ ኖት ፋውንድ ኢን ዘ ዴታ ፍሬም እንደዚህ አይነት ኮለመን የለም ነው ጀስት የሚል ለዚህ ነው ቀጭኛውን ክሮስ ቼክ ለማድረግ ነው ጀስት ይሄ የሚያገለግለው። በዚህ አድርገን መስራት እንችላለን እንግዲህ ሁለተኛው ሜተድ ምንድነው ቼኪንግ ፎር አውትላየርስ። አሁን ዜድ ስኮርን ተጠቅመን ነው እንግዲህ ጀስት ይሄኛው የሰራ ነው ዜድ ስኮርን ተጠቅመን የሰራ ነው። አሁን ደግሞ ይሄንን ተጠቅመን እስቲ ቼክ ለማድረግ እንሞክራለን። ከዛ በፊት ወደ ፒፒቲው ልመልሳችሁና ፒፒቲው ላይ ያለውን ሀሳብ አይተን ወደ ኢምፕሊሜንቴሽኑ እንመለሳለን። ፋይን ምናልባት ግን እዚህ ጋር እንደ ኤክሰርሳይዝ ነገር ጀስት ማስቀመጥላችሁ ምንድነው ለምሳሌ ከአንድ በላይ የሆነ ኮለመኖችን አት ታይም ቼክ ማድረግ ብንፈልግ እንዴት ማድረግ እንችላለን? አይኦፒኤን መስራት ለምሳሌ ይሄና ይሄ ኮለመን የሚባል እዚህ ውስጥ ካለ ደን ትቀጥላላችሁ ማለት ነው። ዲኤፍኤፍ ሳላሪ እንደዚህ ኑሜሪክ ከሆነ ከዛ በኋላ ለምሳሌ ኤጅ ላይ መስራት ከፈለኩኝ እንደዚህ ያለን አይኦፒኤን እናንተ እንደ ኤክሰርሳይዝ ወስዳችሁ እዚሁ ኮሜንት ቦክስ ላይ መልሳችሁን ብታስቀምጡ which is more interactive ያደርገዋል። ኦኬ አሁን ደግሞ ሁለተኛው ሜትድ እኔ አይኪዩአር የሚለው ይሄኛው ሁለተኛው ሜትድ ነው አይኪዩአር ሜትድ እንግዲህ ስንል ኢፍ አሁን አስዩም እንግዲህ አሁንም ሳላሪ ላይ ነው እየሰራሁት ኢፍ ሳላሪ ኢን ዲኤፍ ዶት ኮለምስ እንግዲህ ዲኤፍ ዳታ ፍሬማችንን አይተናል እዛው ሳላሪ የሚባል ኮለመን አለኝ እዛ ላይ ነው አሁንም እየሰራ ያለሁት then ቅድም ያየን ነበር q1 ማለት ኢንተርኳንታይል ይሄ ኳንታይል ፈርስት ኳርታይል ማለት ነው ፈርስት ኳንታይል ላይ ነው ጀስት ያለውትና ዲኤፍ ኦፍ ሳላሪ ዶት እቺ ኳንታይል ጀስት የምትለዋን ፈንክሽን ነው የምጠቀመው q1 ማለት the first 25% of የዴታው ዲስትሪቢዩሽን ነው። እሱ እንዴት ነው ማገኘው ዲኤፍ ኦፍ ሳላሪ ከዛው ኳንታይል በምትለው 25% ማለት 0.25 ነው አክቹአሊ ያለኝ ማለት ከዛ ደግሞ q3 ደግሞ ካልኩሌት ማድረግ አለብኝ q3 አገን ማለት እንዴት ነው ማግኘት ከሳላሪ ከሚለው ኮለመን አገን ኳንታይል በሚለው እዚህ ጋር ቫልዩን ብቻ ነው ጀስት መቀየረው ማለት ይሄኛው 75% ይሄ ማለት ደግሞ
75% ሆነ። አሁን ምን አገኘው? ኪው1 አለኝ አጌን ኪው3 አለኝ ኪው3 አለኝ ማለት ነው። አሁን ሎወር ባውንዱን እንዴት ነው ማገኘው? እንግዲህ አይ ሆፕ ታስታውሱ እንደሆነ እንትን ላይ ጀስት ስናይ እንዲህ አይነት እንትን ነው ጀስት ያለው። እዚህ ጋር ጀስት ሚድሉ አለ፣ እዚህ ጋር ኪው1 አለ፣ እዚህ ጋር ኪው3 አለ። ይሄኛው አፐር ባውንዱ ነው ይሄ። ከዚህ በታች ደግሞ ጀስት ያለው ሎወር ባውንዱ ነው አሁን ሎወር ባውንዱ ማለት ምን ማለት ነው? ኪው1 ማይነስ 1.5 ታይምስ አይኪውአር ማለት ነው። እንግዲህ ኪው1ን አግኝተናል ማይነስ 1.5 ዘን አይኪውአርን አይኪውአር ማለት ደግሞ ምንድነው? የሁለቱ ዲፍረንስ ነው የኪው3 እና የኪው1 ዲፍረንስ። ዛት ሚንስ ኪው3 ማይነስ ኪው1 ይሆናል ማለት ነው አይኪውአር ማለት። ሶ የሱ ቫልዩ አለኝ ኪው3 እዚህ ጋር ካልኩሌት አድርጌ ማግኘው ኪው1 የዚህ ቫልዩ አለ የዚህ ቫልዩ አለ። አይኪውአር ማለት ደግሞ ኪው3 ማይነስ ይሄኛው ሲቀነስ ይሄኛው ማለት ነው። ሶ ሎወር ባውንዱን ለማግኘት ኪው1 ማይነስ 1.5 ታይምስ አይኪውአር ነው። አይኪውአር ከዚህ ቫልዩ ያገኛለሁ 1.5 which is a constant just value ነው constant value ነው። ሶ ሎወር ባውንዱን በዚህ ማግኘት እችላለሁ ማለት ነው። ሎወር ባውንዱን በዚህ ማግኘት እችላለሁ ኪው1 ማይነስ 1.5 ታይምስ አይኪውአር። አፐር ባውንዱ ደግሞ ፕላስ ነው የሚሆነው። በቃ ዲፈረንሳቸው እዚህ ጋር ማይነስ ነው ይሄኛው ፕላስ ይሆናል ማለት ሶ ሎወር ባውንዱና አፐር ባውንዱን ካገኘው ከዚህ ውጪ ያለው አውትላየር ነው ማለት ነው። በቃ ኢፍ አይኪውአር አውትላየርስ ወይም ደግሞ አይኪውአር የሆነ ኤክስ ቫሪያብል ሰጣችሁ ዴፍ ከዴፍ ኦፍ ከዚህ ዴታ ፍሬም ላይ ዴፍ ኦፍ ሳላሪ ሎወር ዛን ግሬተር ሌስ ዛን ሎወር ባውንድ ከሆነ ኦር ኦፕሬተር እንግዲህ ከዴፍ ኦፍ ሳላሪ ግሬተር ዛን ከአፐር ባውንዱ በላይ ከሆነና ከሎወር ባውንዱ በታች ከሆነ እነዚህ ነገር አውትላየሮች ናቸው ማለት ነው። ፕሪንት አውትላየር ቤዝድ ኦን አይኪውአር ደን ይሄንን አውትላየር ይሄንን ቫሪያብል ፕሪንት አድርግልኝ። ከዛ ቪዥዋላይዝ አድርጌ ነው ፋይናል ያየሁት ፒኤልቲ ዶት ፊገር። ከዛ ፊገር ሳይዙ 8 በ6 የሆነ ከዛ ሲቦርንን የተጠቀምኩት ቦክስ ፕሎት አድርግልኝና ኤክስ ላይ ዴፍ ኦፍ ሳላሪ ነው ታይትሉን ሰጠሁት። ከዛ አሳየኝ ብዬ ፕሪንት አውት አድርግልኝ ብዬ አውትፑቱን አየሁት ማለት ነው። ሶ በዚህ መንገድም አውትላየር ዲቴክት ማድረግ እንችላለን ነው። ኦኬ ሌታስ ቼክ እስቲ እንደቀደሙ ጀስት አውትፑቱን ለማየት እንትኑን ኢምፕሊሜንቴሽኑን ለማየት እንሞክር። ኦኬ ሶ አሁን እዚህ ጋርም ቅድም ጀስት እንዳየን ይሄን ቼኪንግ ፎር አውትላየር ዩዚንግ ዜድ ስኮርን ተጠቅመን አውትላየርን ቼክ ማድረግ ነው የሚለውና ሶ አይ ሆፕ ይሄኛው ዜድ ስኮር ነው። እሺ ኦሬዲ ስላየ ነው። ይሄኛው ቼኪንግ ፎር አውትላየር ዩዚንግ አይኪውአር ነው። ሶ እዚህ ጋር ኪው1 አለኝ ኪው2 አለ። ይሄው እያንዳንዱን ቫልዩዎች ማየት እንችላለን። ለምሳሌ ሌታስ ፈርስት ይሄኛውን ጀስት ራን ላድርገውና እስቲ ቫልዩዎቹን እኔ አሁን ሂር እዚህ ጋር ሌታስ አሁን ኪው1 ጀስት የኪው1 ቫልዩን እስቲ እንዴ ሂር የኪው1 ቫልዩ ይሄ አለ ያ ማለት 25% ኦፍ የ25% የሳላሪ ዲስትሪቢዩሽን ምን ያህል ነው የዚህን ያህል የሚለው ማለት ነው። ከሱ ነው አገን ኪው3ን ቼክ ማድረግ ይችላል። ኪው3 ደግሞ 75% የዴታው ዲስትሪቢዩሽን ማለት ነው። ሳላሪያቸውን ስናይ ወደ 68000 ምናምን አካባቢ ነው። ዘን አይኪውአሩን ደግሞ ቼክ ማድረግ እንችላለን። የሁለቱ ዲፍረንስ አይደል አይኪውአር አለን አይኪውአርንም ቼክ ማድረግ እንችላለን። ሂር የአፐርና የሎወር የሁለቱ ዲፍረንስ ማለት የኪው3 ማይነስ ኪው1 አድርገን ያገኘነው ይሄ ቫሪያብል ማለት። ከዛ ደግሞ ሎወር ባውንዱንም እንደዚሁ ጀስት ቼክ ማድረግ እንችላለን። ለምሳሌ ሎወር ባውንዱ ሚኒመም እንግዲህ አሁን ሎወር ባውንድ ስለ ከዚህ በታች የሆነው ከዚህ በታች ሳላሪ ካለ ዊ ካን ኮንሲደር ዳስ አውትላየር ማለት ነው ሎወር ባውንዱ። ጀስት አጌን አፐር ባውንዱም ደግሞ ጀስት አለን አፐር ባውንድም አለን ከ94000 ምናምን በላይ ከሆነም ደግሞ ዊ ካን ኮንሲደር ዳስ አን አውትላየር ማለት ነው። እነዚህን ተመስርተው ነው በቃ ጀስት ኢምፕሊመንት የሚያደርገው። ሶ ይሄን ከሰራ በኋላ አፐር ባውንዱ ይሄ አለ። አይኪውአሩን አሁን ለምሳሌ እቺኛውን ቫሪያብል ብቻ ወስጄ አይኪውአሩን ቼክ ጀስት ባረጋት እዚህ ጋር እንደምታዩት ምንም የለውም። ኔምም ኤጅ ሳላሪ ባዶ ኮለመኖቹን ብቻ ነው ጀስት ያመጣል። ያ ማለት ቅድም ዳታውንም እንዳየነው ዜድ ስኮሩን ተጠቅማ ምንም አይነት አውትላየር የለውም። ሶ እሱን ነው እዚህ ያረጋገጠልኝ። በቃ አይኪውአርንም ብጠቀም ወይም ደግሞ ኢንተርኳንታሪ ሬንጅን ተጠቅሜ አይኪውአር ተጠቅሜም ቼክ ባረግ የለውም ምንም አይነት የዴታ አውትላየር የለውም እያለኝ ነው። ቀሱን ነው ጀስት የሚያሳየው ይሄ የሚያሳየው።
ከዛ ሌታስ እንግዲህ አሁን በሁለቱም ሜተድ አይቻል አውትላየር የለውም። ዴርፎር ይህንን ነገር ፕሪንት አውት ሳደርግ ወይም ደግሞ እንትኑን ዲስፕላይ አድርጌ ኢሜጁን ሳይ በአፐርና ከአፐርና ከሎወር ባውንዱ ምንም አይነት የዴታ ዲስትሪቢዩሽን መኖር አይጠበቅበትም ማለት ነው። ሶ ለዛ ነው ቀጭ ፊገሩን 8/6 የሆነ ኤክስ ሳላሪ ላይ ነው። ለምን ሳላሪ ላይ ነው እየሰራው ያለሁት። ከዛ ታይትሉን ሰጠሁትና ሌታስ ሊያው ሄር እዚህ ጋር እንደምታዩት እንግዲህ ሳላሪው አለ ከታች ታይትሉ አለ ቦክስ ፕሎት ኦፍ ሳላሪ ስናይ ይሄኛው ፓርት አለኝ እዚህ ጋር እየሰራው ጀስት ያለውበት ፓርት አለ። ሎወር ባውንዱ እንደምታዩት ምንም አይነት ዴታ የለውም። ከአፐር ባውንዱ ውጪ ምንም አይነት ዴታ የለውም። ዜርፎር ይሄ ዴታ አሁን እንትኗን ሰሌክት አድርገን ካወጣን በኋላ የሰራናት ማለት ነው። አሁን ይሄ ጀስት ምንድነው ድሮፕ ኤኒዮን ሚሲንግ ቫልዩን ኤክስክሉድ አድርገን በሰራ ነው ዳታ ላይ ሳላሪ ላይ ምንም አይነት አውትላየር የለንም ማለት ነው። ቢኮዝ ሎወር ባውንዱ ቅድም ስንት እንደሆነ አይተናል። ላይ አፐር ባውንዱም ከ90 ምናምን ሺህ በላይ ነው። ሎወር ባውንዱም ከ2000 ምናምን በታች ከሆነ ነው እንትን የሚያደርገውና ሶ አሁን በዚህኛው ላይ ምንም አይነት አውትላየር የለንም ማለት ነው። ዜርፎር በአጠቃላይ እንግዲህ አውትላየርን ሪሌትድ ጀስት ባደረገ ኢሹ ይህንን ይመስል በዚህ መንገድ ቼክ ማድረግ እንችላለን ነው። አሁን እዚህ ጋር ያለው ቤዚክ አንድ ኤግዛምፕል ነው። ሶ ቅድም እንዳየነው 2-3 ኑሜሪክ ኮለመን ቢሆኑስ እንዴት መስራት እንችላለን የሚለውን ነገር ኤክስፕሎር ብታደረጉ which is more important አጌን ደግሞ ምናልባት ያው ለኑሜሪክ ቫልዩን አውትላየር ቼክ ያደረኩት ዋት አባውት የሆነ ካቴጎሪካል ቫልዩ ቢሆንስ ለምሳሌ የሆነ ካታጎሪ ኤቢሲዲ የሚል ካታጎሪ ኖሮን ኤቢሲዲ እያለ ያው ፍሪኩዌንሲ ያለው ካውንቱ አለ። ምናልባት አውትላየሮችን ለካታጎሪካል ቫልዩ እንዴት ልንጠቀም እንችላለን የሚለውን ነገርም በዛው ቼክ እንድታደርጉት እንደ አሳይመንት ብትወስዱት which is more good therefore እንግዲህ በአጠቃላይ እንግዲህ አምስተኛው ስቴፕ ዳታን እንግዲህ ኤክስፕሎር ስናደርግ አይ ሆፕ እዚህ ጋር አሁን ያልኳቸው የተለያዩ ዲስከሽኖች ናቸው ያሉት። ይህንን ቪዲዮንም ፖዝ አድርጋችሁ አንዳንድ ኢሹዎችን ጀስት ማየት ትችላላችሁ። አሁን ያወራነው ነው። ሶ በአጠቃላይ እንግዲህ በዚህኛው ሴሽን ለማየት የሞከርነው ምንድነው አውትላየርን እንዴት አድርገን ካለን ዴታ ሴት ፌች ማድረግ እንችላለን ነው። ለምን አውትላየር እያለው ቀጥታ ወደ አናሊሲሳችን ከሄደን ችግር ይፈጥራል። ኖርማሊ ዲስክሪፕቲቭ የሆነ አናሊሲስ እንኳን ብንሰራ የራሱ የሆነ ተጽዕኖ አለው። ሶ ይሄንን ፕሪቬንት ለማድረግ የእንትንም የጀስት እንደዚህ ሞዴሎችን ሞዴል ዴቨሎፕ እያደረግንም ቢሆን አውትላየር የራሱ የሆነ ኢምፓክት አለው። ዛስ ዋይ ሃንድል ማድረግ አለብን። እንዴት ሃንድል ማድረግ አለብን? ወይ ዜድ ስኮርን ወይ አይኪዩአርን ኦር አናዘር ዲፍረንት የስታት ቴክኒኮችም ሊኖሩ ይችላሉና እነሱን ኤክስፕሎር አድርገን ሃንድል ማድረግ መቻል ይኖርብናል ነው። ሶ እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም ነው የማመሰግነው። በቀጣይ ደግሞ አሁን ቀጣዩን ሴሽን ደግሞ ጀስት አብረን የምናይ ይሆናል። አይ ሆፕ ወደ ዴታ ኢንጂነሪንግ ወደ መጨረሱ እየሄድን ሞር ኦፍ ቴክኒካል የሆኑ ነገሮችን እየጨረሱ ሶ ዴታ ኢንጂነሪንግ ከሰራን በኋላ አክቹአሊ ወደ ሪፖርት ማዘጋጀት ምናምን ኮሚኒኬት ወደ ማድረግ ነው ጀስት የምንሄደውና ሶ እየጨረስን ያለ ነው። ሶ እነዚህ ነገሮች እንግዲህ ወደ ኋላም ወደፊትም እየመጣችሁ ፕራክቲስ እንድታደርጉትና ዳታችሁን በደንብ ኤክስፕሎር ማድረግ እንድትችሉ ያስችላችኋል። ሶ ይታየው ሰለሞን እባላለሁ። እስከ ሴሽኑ ፍጻሜ አብራችሁኝ ስለቆያችሁ ቴንኪዩ በጣም። የተለያዩ የዴታ ሳይንስ ትሬኒንጎችን ሰጣለሁ። ሶ እዚህ አካባቢ ላይ ፍላጎቱ ያላችሁ ኮንታክት ልታደርጉኝ ትችላላችሁ። አጌን እዚህ ቪዲዮ ዲስክሪፕሽን ቦክስ ስርም መመዝገቢያ ሊንክ አስቀምጬ ያላችኋለሁ። ኦሬልስ ሊንክዲን ላይንም ታገኙኛላችሁ። ሀሳብ አስተያየታችሁ አይለየኝ። መልካም ጊዜ ሆነላችሁ። በቀጣይ ቪዲዮ እስክንገናኝ ቻው ባይ።